Dembélé. በእግር ኳስ ሜዳ ላይ እንደ ንፋስ የሚፈጥን ጎል ሲያስቆጥር የትኛውን እግር እንደሚጠቀም የማይታወቅ አስገራሚው ተጫዋች ኦስማን ዴምቤሌ። እሱ የሁለት እግሮች ሊቅ ነው። ነገር ግን ይህ ድንቅ ብቃት በቋሚነት በጉዳት ሰንሰለት የታሰረ ነበር። በመቶ ሚሊዮኖች የሚቆጠር ገንዘብ የወጣበት ውዱ ተስፋ በደጋፊዎች ዘንድ በቀላሉ የሚሰበር የመስታወት ሰው ወይም በእንግሊዝኛ ግላስማን የሚል ቅጽል ስም ወጣለት። እንደ አውሮፓውያኖቹ አቆጣጠር የ2025 ዓ.ም የባላንዶር አሸናፊው ድንቁ ኦስማን ዴምቤሌ በዛሬው ቪዲዮ ከጉዳት አዘቅት እስከ ፓሪስ ወርቃማ መድረክ ድረስ ያለውን የዴምቤሌን አወዛጋቢና አስደናቂ ታሪክ አብረን እንፈታለን። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም የደቦቲው ቤተሰቦች፣ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እየጠየቁ በዛሬው ቪዲዮ የኦስማን ዴምቤሌን አስገራሚ ታሪክ እናያለን። ቀጥታ ወደ ቪዲዮ እናልፋለን። ኦስማን ዴምቤሌ እንደ አውሮፓውያኖቹ አቆጣጠር ግንቦት 1997 ዓ.ም የማሊ የዘር ግንድ ካለው አባቱና የሴኔጋል የዘር ግንድ ካላት እናቱ በፈረንሳይ ከተማ በቬርኖን ተወለደ። ገና በልጅነቱ ነበር ኦስማን እግር ኳስ መጫወት የጀመረው። ኳስ በእግሩ ሲይዝ ተከላካዮችን የሚያስደነግጥ ፍጥነትና ብልሃት ነበረው። ነገር ግን ከሁሉም በላይ አስገራሚ የነበረው የትኛውን እግሩን የበለጠ እንደሚጠቀም ማንም መለየት አለመቻሉ ነበር። ኦስማን በህፃናት እግር ኳስ ክለብ ኤኤልኤም ሲጫወት አሰልጣኞቹ በየጊዜው ግራ ይጋቡ ነበር። የቀኝ እግር ተጫዋች ነህ ሲሉት ግራ እግሩን ተጠቅሞ አስደናቂ ጎሎችን ያስቆጥራል። አይ ተሳስተን ነው፣ የግራ እግር ተጫዋች ነህ ሲሉት በቀኙ ያስቆጥርና መልስ ይሰጣል። በ13 ዓመቱ ትልቅ ዕድል መጣለት። የፈረንሳይ ታላላቅ ክለቦች ከሚባሉት ውስጥ አንዱ የሆነው ስቴድ ሬኒስ ክለብን ተቀላቀለ። ይህ ኦስማን የመንደር ላይ ጨዋታዎችን ትቶ የፕሮፌሽናል ህይወቱን ሀ ብሎ የጀመረበት ጊዜ ነበር። ኦስማን ዴምቤሌ በሬንስ ታዳጊ ቡድን ውስጥ በነበረበት ጊዜ ያሳየው ብቃት እጅግ ከፍተኛ ከመሆኑ የተነሳ የክለቡን ዋና አሰልጣኝ ትኩረት መሳብ ቻለ። እንደ አውሮፓውያኖቹ አቆጣጠር በ2015 መጨረሻ ላይ ገና በ18 ዓመቱ በይፋ የሬንስ ዋና ቡድን ውስጥ መጫወት ጀመረ። ጅማሬው ድንቅ ነበር። ኦስማን ከመጀመሪያው ጨዋታ አንስቶ ጎሎችን ማስቆጠር ጀመረ። በተለይም እንደ አውሮፓውያኖቹ አቆጣጠር በ2016 ዓ.ም የካቲት ወር ላይ ናትስ ከሚባለው ክለብ ጋር በነበራቸው ጨዋታ 3 ጎሎችን በማስቆጠር አስደናቂ ብቃቱን ማሳየት ቻለ። የዓለም የእግር ኳስ መድረክ ላይም ብቅ አለ። የእርሱ ፍጥነት፣ ብልሃትና የሁለት እግሮቹ ምትሃት በሊግ 1 ላይ የተከላካዮች ፍጹም ቅዠት ሆነ። ይህንን አስደናቂ ብቃት በመመልከት ቦሩሲያ ዶርትሙንድ የጀርመኑ ትልቁ ክለብ ኦስማን ዴምቤሌን አስፈረመው። በ2016 ዓ.ም ኦስማን ዴምቤሌ ከፈረንሳይ ወደ ጀርመን ክለብ ሲዘዋወር ብዙዎች ተጠራጥረውት ነበር። ዴምቤሌ ግን ምላሹን የሰጠው በቃላት ሳይሆን በሜዳ ላይ ባሳየው ድንቅ ብቃት ነበር። በቡንደስሊጋ ሜዳዎች ላይ እንዳውሎ ንፋስ ይንሸራሸር ነበር። ተከላካዮች በየትኛው አቅጣጫ እንደሚሄድ መገመት አልቻሉም። ኳስ ሲመታ በቀኝ እግሩ ወይስ በግራ እግሩ? ይህ ችሎታውና አስደናቂ ፍጥነቱ ዶርትሙንድ በዚያን የውድድር ዘመን ስኬታማ እንዲሆን አስችሎታል። በአንድ የውድድር ዘመን ብቻ ዴምቤሌ 10 ጎሎችን በማስቆጠር 21 የሚሆኑ የጎል አሲስቶችን አድርጓል። ይህ ቁጥር ለአንድ ወጣት ተጫዋች አስደናቂ ነበር። የዶርትሙንድ ቆይታውን የጀርመን ዋንጫን በማንሳት ቋጨ። በዚህ ድል ምክንያት የዓለም ግዙፍ ክለቦች አይን ወደ እርሱ አቀና። በተለይም የብራዚሉን ኮከብ ኔይማርን አጥቶ የነበረው ባርሴሎና ኦስማንን ለማስፈረም ወሰነ። ዶርትሙንድ ምንም እንኳን ወጣት ኮከቡን ማጣት ባይፈልግም ባርሴሎና ያቀረበው ከፍተኛ ዋጋ 105 ሚሊዮን ዩሮ ተጫዋቹን በፍጥነት እንዲለቅ አስገደደው። ዴምቤሌ ባርሴሎናን ከተቀላቀለ በኋላ ወዲያውኑ የክለቡ ውድ የሆስፒታል ደንበኛ ሆነ። ብዙዎችም የመስታወት ሰው ወይም
ዘ ግላስ ማን የሚል ስም ሰጡ። አንድ የባርሴሎና ደጋፊ እንዲህ ይል ነበር፣ የአንድ ተጫዋች ስኬት የሚለካው በጎልና አሲስት በሚያደርጋቸው ኳሶች ነው። የኦስማን ዴምቤሌ ስኬት የሚለካው ግን በአንድ የውድድር ዘመን ምን ያህል ተጎዳ በሚለው ሪፖርት ነው በማለት ይገልጸዋል። ብዙዎች ባርሴሎና 105 ሚሊዮን ዩሮ የከፈለው ለጉዳቱ፣ ለሕክምናው እና ለፋሻው ነው እያሉ ይሳለቁበት ነበር። ዴምቤሌ ግን ይህ ከባድ ወቀሳ እንዲያስቆመው አልፈቀደም። እንደ አውሮፓውያኖቹ አቆጣጠር በ2023 ዓ.ም የበጋ ወራት ላይ ወደ ትውልድ ሀገሩ ፈረንሳይ በመመለስ ፒኤስጂን ተቀላቀለ። የባርሴሎና ደጋፊዎች ኦስማን ዴምቤሌ ክለባቸውን በመልቀቁ ከመርገምት እንደተላቀቁ ቆጠሩት። በፒኤስጂ ቤት ውስጥ የፈረንሳይ እግር ኳስ አየር ውስጥ ኦስማን ራሱን ነፃ ወጣ። አሁን ኦስማን በድጋሚ ተወለደ። የሚነሱበትን ትችቶች፣ ጩኸቶች ችሎ የፈጠረውን ፍርሃትና ጥርጣሬ ሁሉ አሸነፈ። በፒኤስጂ ቆይታው ከጉዳት ነፃ የሆነ ብቃቱን በየሳምንቱ የሚያሳይ ድንቅ ተጫዋች መሆን ቻለ። በቆይታውም ጥበብን፣ ልምድንና የማይናወጥ የአካል ብቃትንም ጨምሮበታል። እንደ አውሮፓውያኖቹ አቆጣጠር በ2025 የውድድር ዘመን የፈረንሳይ ሊግን እና ሻምፒዮንስ ሊግን በማሸነፍ ለቡድኑ ቁልፍ ተጫዋች መሆን ችሏል። ያ ዘ ግላስ ማን የመስታወቱ ሰው በመባል ሲሾፍበት የነበረው ኦስማን ዴምቤሌ ባላንዶርን በማሸነፍ አሻራውን በእግር ኳስ ዓለም ላይ በወርቅ መጻፍ ችሏል። የኦስማን ዴምቤሌ ታሪክ የሚያሳየው ድንቅ ብቃት ብቻ በቂ እንዳልሆነ ነው። ትዕግስቱና በራስ መተማመኑ የዓለማችን ውዱን ወርቅ ባላንዶርን እንዲያነሳ አስችሎታል። እናንተስ ምን ታስባላችሁ? ዴምቤሌ እንደገና የባላንዶር ሽልማትን ማግኘት ይችላል ብላችሁ ታስባላችሁ? አስተያየታችሁን ኮመንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ቻናሌን ሰብስክራይብ በማድረግ የእኛ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ።